የኔ ዓላማ ለአንዴና ለመጨረሻ ጊዜ በተለይ ለኦርቶዶክሱ ሌላው ቢቀበል ይቀበላል ባይቀበል አይቀበልም በተለይ ለኦርቶዶክስ ተዋሕዶ እምነት ተከታዮች ይህ የደቂቀ እስጢፋኖስ ውሸት ላይ አናቱ ላይ ባለ 12 ሚስማር መትቼበት ወደ መቃብር መክተት ነው። ደቂቀ እስጢፋኖስ ከማርቲን ሉተር 30 ዓመት ቀድመው ነው የጀመሩት። ማርቲን ሉተርም ሊመስላችሁ ይችላል፣ ግን አይደለም። ማርቲን ሉተር ዘመናዊ መልክ ሰጠው እንጂ የሐሳቡ አፍላቂ አይደለም። የሰው ደም አለባችሁ እጃችሁ ላይ ደቂቀ እስጢፋኖስ ምንድነው? የአባ እስጢፋኖስ የደሙ ድምጽ የሚል መጽሐፍ ሁሉ አለ። የተሐድሶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቂቀ እስጢፋኖስ ላይ በሰራችው ግፍ ምክንያት ሀገሪቱ ተረግማለች። አሁን የኦርቶዶክስ ተዋሕዶ እምነት ተከታዮች የሚደርስባቸው ፈተናና መከራ የቤተክርስቲያን መቃጠል ሊሆን ይችላል፣ የአማኞች መገደል ሊሆን ይችላል፣ የመሳሰሉት ነገሮች ደቂቀ እስጢፋኖስ ላይ ድሮ በሰሩት ግፍ ምክንያት የደረሰባቸው ነው። ነገስታቱ አጼዎቹ በድለውናል ማለት የሚፈልጉ ቡድኖች በሙሉ ሙስሊሞችን ጨምሮ የሚያራግበው የትግራይ ብሔርተኝነት እንቅስቃሴ አለ። መንበረ ሰላማንም የሚያራግበው አለ። ሁለቱም አንድ ወገን ነው እና እንግዲህ የትግራይ ብሔርተኝነትም ደቂቀ እስጢፋኖስን በትግሬነታቸው የተበደሉ ንጹሃን መነኮሳት በሸዋ ነገስታት በአፄ ይስሐቅ በአፄ ዘርዓ ያዕቆብ የተበደሉ የትግራይ መነኮሳት እንደሆኑ አድርገው አሁን የተሸወድ ነው። አሁን ከቅርብ ጊዜ ወዲህ ጉድ ሰርተውናል ደቂቀ እስጢፋኖስ እና ተከታዮቻቸው። የአፄ ዘርዓ ያዕቆብ ኢትዮጵያ አይደለችም የሙስሊሙን ማህበረሰብ የበደለችው፣ የደቂቀ እስጢፋኖሷ ኢትዮጵያ ናት የሙስሊሙን ማህበረሰብ የበደለችው። እኔ ፕሮፌሰር ጌታቸው ኃይሌ ይሄን መጽሐፍ ተረጎሙት እንጂ አንብበውታል ብዬ አላምንም። ቢያነቡት ኖሮ አያወጡትም ነበር። ተርጉሞት ዝም ብለው ለቀቁልን። ወገኖቼ ሰላምታ ይሉላችሁ ይድረስ። ደቂቀ እስጢፋ በተሰኘው የዶክተር መስከረም ለቺሳ መጽሐፍ ላይ በአንድ ወቅት የቅድስት ቤተክርስቲያን አገልጋይ የነበረና ዛሬ ፖለቲከኛና ተሳዳቢ የሆነውን ዳንኤል ክብረትን በዶክመንታሪያቸው ላይ በመጨመር ከግል ሜንስትሪም ሚዲያዎች ትልቁ የሆነውን ኢቢኤስ ቴሌቪዥን በመጠቀምና በብዙ ኤፒሶዶች ወይም ክፍሎች የተከፋፈሉ ሰፊ ዶክመንታሪዎች በማዘጋጀት ቅድስት ቤተክርስቲያን አፏን ለማዘጋት ዶክተር መስከረም ለቺሳን እሷንም ሆነ መጽሐፏን ለማሸማቀቅና ስሟንም ለማጥፋት ከጀርባ በዚህ ልክ ይሰራ እንደነበረ ዛሬ ነው ያወቅኩት። ወገኖቼ የኢቢኤስን ዶክመንተሪ ራሳችሁ ገብታችሁ ይዩት። ዶክተር መስከረም ለቺሳን ግን አንድ ላይ እንከታተላት። እንደምታስታውሱት እንግዲህ ሶስቱ የኢትዮጵያውያን መሰረታዊ መርሆች ወይንም ፋውንዲንግ ፕሪንሲፕልስ አሉ። እግዚአብሔርን እያመለኩና እያገለገሉ መኖር፣ ጥበብን እያጠኑ መኖርና ታሪክን እየመዘገቡ ማኖር። እኛ ኢትዮጵያውያን እንደዛ እናምናለን። ደቂቀ እስጢፋኖስ ደግሞ ታሪክን እየበረዙ ማኖር በሚለው መርህ ነው የሚንቀሳቀሱት። ታሪክን እያፋለሱ መጻፍ፣ ታሪክን እየከለሱ መጻፍ፣ ተመሳስሎ በየገዳማቱ እየገቡ እየደለዙ እየሰረዙ